ብርሃኔ ክፍል 2። የታክሲ ተራ አስከባሪ ስልክ ልክ እንደ አንድ ድርጅት ማናጀር በጉጉት ስጠብቅ 3 ቀን አሳለፍኩ። ሊደውልልኝ አልቻለም። በቃ እንደረሳኝ አወቅኩ። ለነገሩ ለምን ብሎ ያስታውሰኛል? ለአብዲ ቃል የገባውለት ራሴን እችላለሁ የሚለው ቃሌ ሲበተን ታየኝ። ደካማነት ተሰማኝ። ሕይወት ፊቷን እንዳዞረችብኝ ያወቅኩት ከሕፃንነቴ ጀምሮ ነው። ከመወለዴ እናቴን ማጣቴ፣ ቆይቶ አባቴን ማጣቴ፣ ቀጥሎ አያቴን ማጣቴ፣ በቃ ዕጣ ፈንታዬ ላይ የተጻፈው ማጣት የሚል ቃል ነው። ከተኛውበት ተነስቼ ወጣሁ። ከጠዋቱ 3 ሰዓት ተኩል ይላል። ዝም ብዬ ዓላማና መድረሻ የሌለው ዙረቴን ጀመርኩ። ከአሸዋ ሜዳ ተነስቼ በእግሬ ተጉዤ እንዴት ብዬ ፊዶሮ የሚባለው አካባቢ እንደመጣው ልብ አላልኩም። ፊዶሮ አካባቢ ያለውን ግርግር አቋርጬ ወደፊት ሄጄ ታክሲ ያዝኩ። ኮልፌ አጠና ተራ ነው የሚጠራው። ዝም ብዬ ገባሁ። የጨነቀለት ማለት ይህ አይደል? ኮልፌ ስደርስ ግራ በመጋባት አንድ ቦታ ላይ ቆምኩ። ሰው የምጠብቅ ነው የምመስለው። እዛው እንደቆምኩ አንድ ጣቃ ጨርቅ የያዘ መኪና መጥቶ ከቆምኩበት ሕንጻ አጠገብ መጥቶ ቆመ። ከዛ ሾፌሩና ያስጫነው ሰው ይመስለኛል ወረዱና ተሸካሚ መጥራት ጀመሩ። 1-2 ጎረምሶች መጡ። ሁኔታውን አየሁና እንዲያሸክሙኝ እኔም ጠየቅኩ። እየተሳቀቁ አሸከሙኝ። ተሸክሜ 2ቱን ጎረምሶች ተከትዬ ሄድኩ። ያስጫኙ ሰው ሱቅ 3ኛ ፎቅ ላይ ነው። ደረጃውን ስወጣ ምጥ ሆነብኝ። ቢሆንም ግን ጥርሴን ነክሼ ተወጣሁት። መኪናው ላይ ያለውን አውርደን ሱቅ አስገብተን ስንጨርስ ትንፋሽን ለራሴ አዳመጥኩት። በዛች አጋጣሚ ያንን ሁሉ ጣቃ አውርደን 500 ብር ተከፈለ። ከድካሜ በኋላ 500 ብር ለባዶ ኪሴ ሰርፕራይዟ ነበር። አብረውኝ የሰሩትን አመሰግናለሁ መልካም ቀን ስላቸው በመገረምና በአዜኔታ ሲያዩኝ ልብ አልኩ። ጠጋ ብያቸው ሌላም ጊዜ እዚህ አካባቢ እንደሚሰራ ስጠይቃቸው አልፎ አልፎ እንዲህ አይነት ጭነት ይመጣል፣ ለመስራት እንግዲህ ከጠዋት አንስተ እዚህ መገኘት አለብን፣ አንዳንዴም ላይኖር ይችላል እና ደግሞ ጀለስ እኛ ስላሳዘንከን እንጂ አዲስ ሰው አንቀላቅልም ነበር አሉኝ ስለራሴ በማስተዛዘን። በከፊል ሳወራቸው ችግር የለውም በቃ ጠዋት መምጣት ትችላለህ ብለው ፈቀዱልኝ። ደስ አለኝ እና አብሬያቸው ቁጭ አልኩ። ጌታናና ባህሩ ወልዴ ይባላሉ። ለጊዜው ነው ከነሱ ጋር ጓደኝነት ፈጠርኩ ለመኖር። ጌታና አጭር ፈርጣማ ነው። ጠቆር ያለ ባህሩ ትንሽ ረዘም ያለ ነው። የሱም ሰውነት ፈርጠም ያለ ነው። የቀይዳማ ወልዴ ጠንከር ያለ መካከለኛ ቁመት ያለው ጠይም ነው። ሶስቱም የዱርዬ የሚመስል ፊት ቢኖራቸውም የዋህ ናቸው። በትምህርት ብዙም እንዳልዘለቁ ያስታውቃሉ። ቤት ስገባ መሽቶ ነበር። አብዲ ቀድሞኝ ገብቶ ፓስታ ሲቀቅል ደረስኩ። ደክሞኛል ግን ደስ ብሎኛል። ኪሴ ውስጥ ገብተው ስለተቀመጡት ብሮች ነበር የማስበው። አይ ብር። አብዲ ምን አዲስ ሲለኝ ለመናገር በመፍራቴ ዋሸሁ። ረዳትነቱን ማግኘቴን ብቻ በደፈናው ነገርኩት። ቅር እያለ ይሁን አለኝ። እንግዲህ የሸክም ስራዬን መስራት ከጀመርኩ ሰነባበትኩ። ቢደክመኝም ሰዎች ቢያፈጡብኝም አይገባም ቦታ አይደለም ቢሉኝም ሁሉን ዋጥ አድርጌ ሸክሜን ቀጠልኩ። አብዲንም የቤት ወጪ ማገዝ ጀመርኩ። ቢያንስ ለጊዜውም ቢሆን ከጸጸት ነፃ ወጣሁ። ዛሬ ቅዳሜ ነው። ቅዳሜ ቀን ወዳታለሁ፣ ግን በጠዋቱ ሆዴን እርብሽብሽ እያደረገኝ ነበር። ደሞ ስራ መቅረት አልፈለኩም። ደሞ ለሸክም ትሉኝ ይሆናል፣ ግን አዛዥ ባይኖርብኝም ያሰነፍ ስሜቴ መልሶ መጥቶ እንዳያስተኛኝ እፈራለሁ። በዚህ ሰዓት እኮ እውነት እንነጋገር ከተባለ ዘመድ ከማጣት ገንዘብ ማጣት ያሳዝናል። እንደምንም ተነስቼ ቆምኩ። ከሆድ ህመሙ በባስ የራስ ምታቱ ጭንቅላቴን ይዤ ትንሽ ቆየሁ። አብዲ ቀድሞኝ ተነስቶ ለመውጣት እየተዘጋጀ ስለነበር አይቶኝ ምን ነው አመመ እንዴ አለኝ። ራሴን ያዝ አድርጎኛል አልኩት።
እረፍት አድርጋ ወይም ሐኪም ቤት ሂድ አለኝ። እሺ እሄዳለሁ አልኩት። እንዳላሳስበው በማሰብ እንጂ ሐኪም ጋር የመሄድ ሐሳቡም የለኝ። እሺ መንጃ ፍቃዱን ተመዘገብክ እንዴ አለኝ። መዋሸት አልቻልኩም። አይ አልኩት። ጊዜ አትስጥ እንጂ ፍራውል፣ ነገ የሚባል ቀን ተው። ያሰብከውን ዛሬውኑ አድርገው። የሚያድር ነገር ጥሩ አይደለም አለኝ። እሺ አልኩት። አይ ፍራ፣ ወላይ ትገርመኛለህ እኮ ከኔ ለመገላገል ብለህ ነው አይደል እሺ የምትለው? ለማንኛውም ከባድ ነገር አይደለም፣ ይጠቅምሃል። ቢያንስ ሾፌርነቱን ያዝ አድርገው። ረዳት መሆን አልተዋጠልኝም አለኝ። እሺ ያልኩት ህመሜን ቻል እያደረኩት አብዲ በል ስጎጥ እጄልሃለሁ አብርድና ብላ። ረፈደብኝ። ቻው ብሎኝ ሲወጣ ፊቴን ቀዝቃዛ ውሃ እያስነካው ህመሜን ለመቀነስ ሞክሬ ሳይሆንልኝ ቀረ። በስጨት አልኩ። እዛ ላይ አፌን ይመረኛል። የሆነው ይሁን ሲቆይ ይተወኛል ብዬ በማሰብ በሩን ዘጋግቼ ወጣሁ። ኮልፌ ስደርስ አቅም እያጣው መሆኔን ልብ አልኩ። ያንን ክፉ ዕድል ሊያመጣው ነው ብዬ ፈራሁት። ደግሞ በመስራቴ ቀንቱ ሊያስተኛኝ ነው። አይደለ እነ ጌታነህ ሲያዩኝ ልክ አለመሆኔን ነገሩኝ። ታምሃል፣ ቤት ሄደህ እረፍት አድርግ ቢሉኝም መሄድ አልፈለኩም። ከቆይታ በኋላ ግን አልቻልኩም። ተነስቼ ወደ ቤት ለመሄድ ተንቀሳቀስኩ። እድሌን እየረገምኩ በ18 በኩል ቀስ ያልኩ ተጓዝኩ። ትንሽ እንደተራመድኩ አልቻልኩም። አንዲት የምታምር ነጭ መኪና ጋር ስደርስ እግሬ በሰንሰለት እንደታሰረ ሁሉ አላራምድ አለኝ። ተልፈሰፈስኩ። መኪናዋን ተደግፌ ቆምኩ። ሆዴን ቁርጠቱ፣ ጭንቅላቴን ራስ ምታቱ አልቻልኩ። ቀስ በቀስ መኪናዋን እንደተደገፍኩ ወደ ታች ተንሸራትቼ ተቀመጥኩ። አይኔን ጨፍኜ ህመሜን ሳዳምጥ የሰው ኮቴ ሰምቼ አይኔን ገለጥ አረኩ። ፊት ለፊቴ የምታምር ጽድቅ ያለች የምታበራ ሴት ቆማ አየሁ። ውበቷ ለማመን የሚከብድ ነው። የፈጣሪ ድንቅ ስራ። ህመሜን ለጊዜው የረሳው መሰልኩ። ምን ነው ወንድሜ በሰላም ነው አለችኝ፣ ድምጿ ሲያምር። አይ ትንሽ ስላመመኝ ነው አልኳት። እንዴ ያላበ ነው እኮ። ቆይ ሐኪም ቤት ልውሰድህ አለችኝ። በጣም ተገረምኩ። እንዴት ማንነቴን ሳታውቅ በአንዴ ወስና እንዲህ አለችኝ። አይ አትቸገሪ ይተወኛል አልኳት ለመነሳት እየሞከርኩ። አረና በቃ ብላ የተደገፍኳትን መኪና ከፈተችው እና እጇን አቀበለች። በጣም ገረመኝ። መኪናው የሷ ነው ለካ። ሁሉ ነገሯ ነጭ ብርሃን የመሰለች ሴት ከየት መጣች አልኩኝ። ምን አለ ባያመኝ እና አድናቆቴን በገለጽኩላት ብዬ አስቤ መልሼ ራሴኑ አንተ እድለቢስ ደግሞ አስቀይመሃት ዞር እንዳትልብ ይልቅ ሐኪም ጋር የመውሰዱን ሐሳብ ጠማማ ዕድልህን ከማስቀረቱ በፊት እሺ በል አልኩት። ና ተነስ አይዞ አለችኝ እየደገፈችኝ። መኪና ውስጥ እንድገባ ረዳችኝ። ተስተካክዬ መቀመጤን ካረጋገጠች በኋላ በፍጥነት እየነዳች አንድ የግል ሆስፒታል ይዛኝ ገባች። የክፍያውን ነገር ከወዲሁ አስቤ ከህመሜ ጋር ተዳምሮ በጭንቀት ጨለልኩ ማለት ይቻላል። ሕክምናው ተደርጎልኝ የህመሜ ሁኔታ ሲነገረኝ ግን እንደማፈር አልኩኝ። ታይፎይድና ታይፈስ በተባይ አማካይነት ይመጣል እያለ ዶክተሩ ሲዘረዝር እሷ እንዳትሰማ ብዬ ጸለይኩ። ለዛች እንደ ፀሐይ ለምታበራ ልጅ በሽታው የሚከሰተው ከንጽህና ጉድለት ነው፣ ታይፎይዱ ራሱ ላይ ወጥቶ ነው፣ በፍጥነት ስላልታከመ ነው ይላት። ይደብራል። ከሆስፒታሉ ስንወጣ ቀስ ብዬ ወደ ጎን አየኋት። ረጅም ቁመናዋ ሞዴል አስመስሏታል። ሰው እንዴት እንዲህ ይሟላል? አንዳች አይነት እንከን ብፈልግ አጣሁ። ቆንጆ ሴት አንድ እንከን አያጣትም የሚባለው ነገርስ ምናልባት አንዳች ድብቅ ባህሪ ሊኖራት ይችላል አልኩኝ። ግን በራሴ ተገረምኩ። መልካሙን ነገር ከመቀበል ይልቅ እንከን ፍለጋ መዞሬን ምን ይሉታል? ምን እንዳመመ እኮ አልነገርከኝም አለችኝ። ድንግት ብዬ አይ ብዙ አሳሳቢ አይደለም፣ አንድ መርፌ ሲወጋኝ እኮ ነቃው። አታይም ደህና ነኝ ፈጣሪ ይስጥሽ እንደ መሳቅ አለች። ምንድነው ያመመ አለች።
ልትፋታኝ እንደማትችል ገባኝ። የምግብ መመረዝ መሰለኝ ያለው አልኳት። እንዴ እና ሆድ ጥሩ አይደለም ማለት እኮ ነው። የተሻለ ሕክምና ማድረግ ነበረባቸው። እንዴት ባንዴ ይለቀዋል? ተኝተህ መታከም ነበረብህ አለች ቆም ብላ። ኧረ ያን ያክል አይደለም፣ መጠነኛ ነው እኮ ለዛው ነው መድኃኒት ብቻ ያዘዘልኝ አልኳት። ሳይዋጥላት እሺ ብላኝ በመኪናዋ ጭናኝ ሄደች። እዛው 18 አካባቢ እንድትጥለኝ ለነገርኳት እዛ ስደርስ አመስግኛት ከመኪና ወረድኩ። ልቤ ፈራ። እንዲሁ ቻው ልንባባል ነው እንዴ? ስልኳን አልተቀበልኳት፣ እሷም ስልክ አልጠየቀችኝ። በቅሬታ ወርጄ ቆሜ ሳያት ድንገት የገባት ይመስል ለማንኛውም ደህና መሆንን በዚህ ስልክ ደውለ ንገረኝ ብላ ስልክ ያለበት ካርድ ሰጠች። አመሰግናለሁ ላደረግሽልኝ ነገር በሙሉ ፈጣሪ ይስጥሽ፣ ፍራውል እባላለሁ አልኳት። እሺ ፍራውል፣ ማሪዛ እባላለሁ አለች። ለየት ያለ ስም ነው፣ ተመቸኝ። ከተሰናበትኳት በኋላ መንገድ ለመንገድ ማሪዛ 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 እያልኩ ልኳንታን ደረስኩ። በታመመ አንጀቴ ባልበላ አንጀቴ በውበት በደነገጠ ልቤ ታክሲ ለማግኘት ወዲህ አልኩ። ታክሲ አግኝቼ ተሳፍሬ ወደ ቤት ሄድኩ። ቤት ስደርስ አከራያችን ገና ግቢውን አንኳኩቼ ከመግባቴ በጩኸት ተቀበሉኝ። እኔ የምልህ እስቶቭ ለኩሳችሁ ሳታጠፉ የምትሄዱት ቤቴን ልታያይዙ ነው እንዴ? ምንድነው ችግራችሁ? ልቤ ድንግጥ አለ። ውይ የፓስታውን ስጉ እያሞኩት እንደነበረ አሁን ነው ትዝ ያለኝ። የኔው ጥፋት ነው። መቼም ከጥፋት አልመለስ። ወይ እድሌ! ደግሞ በዚህ የተነሳ መልካሟን አከራያችን አስቀይሜ አብዲን ላስባረረው ነው። ውይ ማዘር፣ እኔ ነኝ የለኮስኩት፣ ይቅርታ በጣም ስላመመኝ ሐኪም ቤት ለመሄድ ረስቼ ወጣሁ አልኳቸው፣ የማስረዳት አቅሜ እያነሰብኝ። እንዴ ምን ነካ? ማስተዋል አለብህ። ቤቱ ቢያያዝ ለእናንተም ደግ አይደለም፣ ለእኔም ንብረቴ ነው አሉኝ ረገብ እያሉ። ይቅርታ ማዘር፣ በጣም ይቅርታ አልኳቸው። አንገቴን እንደደፋው በላውን በሩን ክፈትና የታፈነውን ቤት አናፍሰው። እኔማ ድንገት ግቢውን ስጠርግ የተቃጠለ ነገር ቢሸተኝ ነው ያወቅኩት። ይኸው ከዋልቦላው አጥፍቼ እስካሁን እንጀራ እንኳን አልጋገርም። ስቶቭን አጥፋል። ለዚህ ስለተፋቱኝ አመስግኜ በሩን ከፍቼ ገባሁ። የተቃጠለ አየር የተቀበለኝ አሰቃቂ ሽታ ስቶቭን አጥፋሁት። ድስቱን ስከፍተው ስጎ እር ብሎ ከስሏል። ድስቱን ይዤ ወጣሁ። አከራያችን እማማ ዘይነብ በትዝብት ትልቁ ቤታቸው ጋር ቆመው ያዩኛል። ፍራሹን፣ ብርድ ልብስ፣ አንሶላውን የልብስ ማስጫው ላይ ዘረጋጋሁት። ድስቱን በማንኪያ ፈቅፍቄ አስለቀቅኩት። ግን የቀድሞ ቦታው መመለስ አልቻለም። ትቼው በሩ ላይ ቁጭ አልኩ። በጣም የድካም ስሜት ይሰማኛል። ድንገት ሁሉ ነገር ሰለቸኝ። በምንድን ነው የምኖረው? ህይወት ለዛ ካሳጣችኝ፣ ሁሌ አስከፊ ጎኗን ብቻ ካሳየች፣ በተወለድኩበት ከተማ ተምሮ እንዳልተማረ ተሸካሚ ኩሊ ካደረገች፣ የነካውት ሁሉ ከተበላሸ፣ ጭራሽ ጤናም ካጣው፣ የሰው ብስጭት መንስኤ ከሆንኩ ምንድነው የመኖር ትርጉም? ለምን አልሄድም ወደ ዝምተኛው ወደ ጸጥታው ዓለም? ንትርክ፣ ጭቅጭቅ፣ የኑሮ ስንክሳር ወደ ሌለበት፣ ስጋት፣ ብሶት፣ አዘን፣ መከራ፣ ብቸኝነት፣ ማጣት ከማይሰማበት ብሄድ ይሻላል። ድንገት ሰይጣን ወሰወሰኝ። በልበል አለ። ተስፋ ማጣት ተጠራቅሞ ጫፍ እንዳደረሰኝ ተረዳሁ። በልበል የሚለኝን ስሜት መቆጣጠር አልቻልኩ። ሐኪም ያዘዘልኝን መድኃኒት አወጣሁ። ብዙ ናቸው። ባልበላ አንጀቴ እንዳለ ልውጣቸው ወሰንኩ። በቃ መገላገል አማረኝ። የያዝኩትን መድኃኒት ለመዋጥ ወደ ቤት ገባሁ። በአንዱ ግድግዳ በኩል የመድኃኒዓለም ምስል አለ፣ እኔ የለጠፍኩት። በሌላኛው በኩል አብዲ የገዛው ምስል አለ፣ እንደ ትንሽ ልጅ በርከክ ብሎ ያለበት፣ ማሻላ የሚል ጽሑፍ ያለበት። መሃል ላይ ቆሜ ይቅር በለኝ ስላልቻልኩ ነው ብዬ ጸሎቴን አድርሼ በብርጭቆ ውሃ ቀድቼ እጄ ላይ ያዝኳቸውን መድኃኒት ወደ አፌ ለመክተት ተዘጋጀሁ። በዛው ቅጽበት በሩ ሲጢጥ ብሎ ሲከፈት ከጀርባ የተሰማኝ የሞት መንፈስ ሊወስደኝ አቆብቁቧል ማለት ነው አልኩ። ረሃብና ህመሙ ጭንቀቱ ራሱ ተደማምሮ አቅሜን አሳጥቶኛል።